አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹም በቅድሚያ በአማራ ክልል በመንገድ ስራ ላይ በነበሩ ነዋሪዎች ላይ የከባድ መሳሪያ ጥቃት መሰንዘሩ ተሰማም። የብልጽግናው መንግስት እጅ ሰጡኝ፣ የፋኖ ኃይሎች ደግሞም ከስምሪት ጠፍተው ተቀላቀሉን የሚሉለት የክልሉ ውጊያ አሁንም የተለያዩ ጥቃቶችን እያስተናገደ እንደቀጠለም ነው። በቀዳሚነት የምንመለከተው ጉዳይ ነው። የአክሱም ጽዮን በዓልና የአክሱም ጭፍጨፋ በተመሳሳይ ወቅት ተከብሯል። ፊልድ ማርሻል ብርሃኑ ጁላ ሻዕቢያ የአክሱም ከተማ ህዝብን የገደለው ራሱን ለመከላከል ነው በሚል መግለጻቸው ይታወሳል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ ምኞታቸውን ገልጿል። ይህንንም ይዘናል። ኢሳያስ አፈወርቂ ከጀነራሉ ጋር መክረዋል። ሉዓላዊነታችሁ መከበር አለበት ሲሉም ተናግረዋል። ይህ የጀነራሉና ኢሳያስ ምክክር የተደረገው አብይ አህመድ ጀነራሉ ከኢሳያስ ጋር ያላቸውን ግንኙነት እንዲያቆሙ ከጠየቁ ከጥቂት ወራት በኋላ ነው። እንመለከተዋለን። ሊደረግ የነበረውን ህዝባዊ ስብሰባ ብልጽግና አዳራሽ እንደከለከለው ፓርቲው ገለጸም። ይህንን ክልከላ ያደረገው የወይዘሮ አዳነች አቤቤ አስተዳደር ነውም ብሏል። ሰሙታላችሁም። በዞኑ የትራንስፖርት እንቅስቃሴ ዝግ እንዲሆን ውሳኔ የተላለፈም። ይህ የተደረገው ደግሞ በማርበርግ ቫይረስ ምክንያት ነው። ተጨማሪ ያለን። የትግራይ ክልል ጊዜያዊ ፕሬዝዳንት ጀነራል ታደሰ ወረደ የህልውና ስጋቶች ከውስጥም ከውጭም ተደቅኗል አሉ። ማህበሩ ደግሞ የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስትን መቋቋም አለበት ሲል አሳውቋል። ሌላኛው መረጃችን ነው። አውሮፓዊቷ ሀገር የአስመራው መንግስት የሚደግፉ ኤርትራውያንን የሰጠቻቸውን ዜግነት መንጠቅ ጀመረች። የኢሳያስ አፈወርቂን የአስመራውን አገዛዝ የሚደግፉ ኤርትራውያን የተሰጣቸው ዜግነትን መንጠቅ ጀምሯል የተባለው ደግሞ የኖርዌይ መንግስት ነው። ይህንንም ይዘናል። ይህ በእንዲህ እንዳለ አሜሪካ ከየትኛውም ሀገር ዜጎች የሚቀርቡ የጥገኝነት ጥያቄዎችን ሙሉ በሙሉ አግዳለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሆንላችሁ። በአማራ ክልል በመንገድ ስራ ላይ በነበሩ ነዋሪዎች ላይ የከባድ መሳሪያ ጥቃት መሰንዘሩ ተነገረም። የብልጽግናው መንግስት እጅ ሰጡኝ፣ የፋኖ ኃይሎች ደግሞ ከስምሪት ጠፍተው ተቀላቀሉን የሚሉበት የክልሉ ውጊያ አሁንም በተለያዩ ጥቃቶች እንደቀጠለ ነው። በድሮን ጭምር የታገዘው ይህ ውጊያ መገለጫ ተደርጎ የሚነሳው ደግሞ ባሳለፍነው አርብ በጎጃም ቀጠና ደጋ ዳሞት ዳማ ማርቆስ ተብሎ በሚጠራ ትምህርት ቤት ላይ የተፈጸመው የድሮን ድብደባ ነው። በክልሉ ከድሮን ባሻገር የከባድ መሳሪያ ጥቃቶችም እንዲሁ እንደቀጠሉ ይገኛሉ። በሰሜን ወሎ ዞን መቄት ወረዳ ተፈጸመ የተባለው የከባድ መሳሪያ ጥቃት ደግሞም በልማት ስራ ላይ የነበሩ የአካባቢው አርሶ አደሮች ላይ የደረሰ ስለመሆኑ ነው የተነገረው። በክልሉ አዳዲስ መሰረተ ልማቶች ቀርተው የነበሩ መሰረተ ልማቶችን እያወደመ የሚገኘው የብልጽግናው አገዛዝ መንገድ ያጡ ነዋሪዎች በመሰባሰብ የመንገድ ጠረጋ ስራን እያከናወኑ በሚገኙበት ወቅት በዘፈቀደ አደረሰው በተባለ የከባድ መሳሪያ ጥቃት ጉዳት ማጋጠሙ ታውቋል። የጉዳቱ መጠን በውል ባይገለጽም በክልሉ እየተደረገ ያለው ውጊያም በዕለቱ ከተመዘገበባቸው አካባቢዎች ውስጥ የደቡብ ወሎ አምባሰል ቀጠናም ሰሜን ሸዋ ዞን አረርቲ ከተማን ጨምሮ ሌሎች አካባቢዎችን በምሳሌነት ይነሳሉ። ከዚህ ውጊያ ጎን ለጎን የክልሉ ሁለቱ ተፋላሚ ወገኖች እጅ ሰጡን በሚል እየገለጹም ናቸው። የፋኖ ኃይሎች ባለፉት ተከታታይ ቀናት በርካታ የክልሉ የጸጥታ አካላትና የመከላከያ ሰራዊት አባላት እጅ እንደሰጧቸው ሲገልጹ ተሰምቷል። የብልጽግናው መንግስት ደግሞ በማዕከላዊ ጎንደር ዞን ጎንደር ዙሪያ ወረዳ በጫካ ሲንቀሳቀሱ የነበሩም ታጣቂዎች እጃቸውን ሰጡ ይብሏል። የፋኖ ብርጌድ አመራርም ይገኝበታል ይላል ይኸው ያሰራጨው መግለጫም። የአክሱም ጽዮን በዓልና የአክሱም ጭፍጨፋው በተመሳሳይ ወቅት ተከብሯል። ፊልድ ማርሻል ብርሃኑ ጁላ ሻዕቢያ የአክሱምን ከተማ ህዝብ የጨፈጨፈው ራሱን ለመከላከል ነው በሚል መግለጻቸው የሚዘነጋ አይሆንም። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ ምኞታቸውን ገልጿል። ከ5 ዓመታት በፊት አገዛዙ የውጭም የውስጥም ኃይሎችን አስተባብሮ ትግራይ ውስጥ ጦርነት በሚያደርግበት ወቅት አክሱም በጉጉት በምትጠብቀው የጽዮን ክብረ በዓል ዋዜማ ቀናት የደገሰላት ጅምላ ጭፍጨፋን ነበርም።
ከህዳር 18 እስከ በዓሉ ዕለት በከተማው ወንድ የተባለ እየታደነ የሚረሸንባቸው አስከሬን ማንሳትም የተከለከለባቸው ቀናት አልፈው እነሆ ከ5 ዓመታት በኋላም ብልጽግናና ሻዕቢያ የፈጸሙት ጭፍጨፋም በሻማ ማብራትና በሌሎች መርሃ ግብሮች መታሰቡን መዘገባችን ይታወሳል። ይህን ጭፍጨፋ በተመለከተ የብልጽግናው መንግስት የጦር አዛዦች ከሻዕቢያ ጋር በመሆን ለፈጸሙት ጭፍጨፋም ውግንናቸው ለማን እንደሆነ ሲገልጹ ነው የሚታወሱት። አምና እንኳን ፊልድ ማርሻሉ ሻዕቢያ የአክሱምን ህዝብ የጨፈጨፈው ራሱን ለመከላከል ነው ሲሉ ተናግረው እንደነበር የሚዘነጋም አይሆንም። ቲፒኤልኤፍ ነው የሻዕቢያ ሰራዊት በዚያ ሳልፍ ተኩስ ከፈተባቸው በሲቪሎች ማለት ነው። ሰራዊቱ በዛ ሲያልፍ የሻዕቢያ ተኩስ ከፈተባቸው። ምን አድርጎ ከተማ ውስጥ ሚሊሻ ምናምን የታጠቀ ምናምን ሰክስጎ ማለት ነው። ልክ እንደ ደፈጣ አይነት ማለት ነው። ይሄን ያደረገው ደግሞ ከተማ ውስጥ ነው። እነሱ ደግሞ ለመከላከል ብለው እከሌ አለዩ እርምጃ ወስደዋል። በሰላም የሚሄድ ሰራዊት ላይ ታጣቂ አደራጅተህ ከተማ ውስጥ ሰክስገህ አስገብተህ ተኩስ ከከፈትክ ምን ያርግ ታዲያ? ሰራዊቱ ራሱን መከላከል አለበት። ለመከላከል ደግሞ ማን ነው የታጠቀው ማን ነው ያልታጠቀው ብለው ለመለየት ከባድ ነው። እንዲህ የሚነገርለት ጭፍጨፋ ከተፈጸመ በኋላም በተለይም ባለፉት 2 ዓመታት የአክሱም ጽዮን ሃይማኖታዊ በዓል ግን የተሻለ አከባበር ሁነቶችን አስተናግሯል። ዘንድሮም በዛ ጦርነት ተለያይተው ይቀሩ ዘንድ የተሰራባቸው የአማራና የትግራይ ህዝቦች በዓሉን በጋራ አክብረዋል። ከባህር ዳር ወደ አክሱም ያቀኑት ተሳታፊዎችም እግር አጠባን ጨምሮ የጠበቃቸው እንግዳ አቀባበልና የሁለቱን ህዝቦችን ግንኙነት በተመለከተ እንዲህ ይገልጹታል። የመጣው ከባህር ዳር ነው። ህዝብ ለህዝብ ያው ግንኙነት እየሆነ እንደዚሁ በበዓሉ በቱሪዝሙ በተለያየ ነገር ላይ የሰላሙ ጉዳይ እንዲየስፋፋ ሲመጣ ህዝብ ለህዝብ ሲገናኝ ነው ሰላም የሚመጣው። ታልተገናኘ ደግሞ እየተፈራራ ስለሚመጣ እግዚአብሔር ደግሞ ከዚህ የበለጠ ሰላሙን ሰፍቶልንና ሀገራችንን ኢትዮጵያን ሰላም ሆናልን ከዚህ የበለጠ መላው የሀገሪቱ ምእመናን ተሰባስቦ ህዝቡ በቃ ሰላም ነው የናፈቀው። ከደሴ ከተማም ወጣቶቹ በሞተር ጭምር ተጉዘው አክሱም ድረስ ማቅንተው በዓሉን አክብረዋል። በጣም የሚገርም ነው። ሰው ከሰባዊነት በወጣበት ዘመን በዚህ ጊዜ ሰው ሆኖ መገኘት ማለት በጣም የሚገርም ነው። እውነት እኔ በቃ ልቤን የቀደደ መገለጥ ተሰማኝ። እግዚአብሔርን መቀሌ ባሳዩን፣ አክሱም ባሳዩን በሚሊዮኖች የታደሙበት የዘንድሮ የአክሱም ጽዮን አከባበር የተለያዩ መርሃ ግብሮች የተከናወኑበት ነው። ይህንን በዓል አስመልክተው መልእክት ካስተላለፉት ውስጥ ደግሞ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል አንዱ ሲሆኑ በሰላማዊ የፖለቲካ መንገድ የህዝባችንን ምኞት ከግብ ለማድረስ አንድነታችንን አጠናክረን እንቀጥል በማለት ነው የገለጹት። ኢሳያስ አፈወርቂ ከጀነራሉ ጋር መክረዋል። ሉዓላዊነታችሁ መከበር አለበት ሲሉም ተናግሯል። ይህ የጀነራሉና ኢሳያስ ምክክር የተደረገው አብይ አህመድ ጀነራሉ ከኢሳያስ ጋር ያላቸውን ግንኙነት እንዲያቆሙ ከጠየቁ ከጥቂት ወራት በኋላ ነው። ባለፈው ዓመት ግንቦት ወር ላይ ጠቅላይ ሚኒስትር አብይ አህመድ አማካሪያቸው ጌታቸው ረዳና ሬድዋን ሁሴንን ወደ ሱዳን ፖርት ሱዳን ልከው ለሱዳኑ ጦር አዛዥ ጀነራል አብዱል ፈታህ አልቡርሃን ካቀረቧቸው ጥያቄዎች መካከል አንዱ ከሻዕቢያ ጋር አትተባበሩ፣ እነርሱ የሚያደርግላችሁን ሁሉ እኛ እናቀርብላችኋለን የሚል እንደነበር የሚታወቅ ነው። ይህንን ካደረጋችሁ ደግሞ ከፈጥኖ ድራሽ ኃይሉ አስታጣቂ አቡዳቢ መሐመድ ቢን ዛይድ ጋር ለማስታረቅ እንሰራለን የሚል ቃል እንደገቡላቸው መገለጹም አይዘነጋም። እንዲያም ሆኖ የሱዳኑ ጦር አዛዥ የሚዋጋ ጦር የሚያሰለጥኑላቸውን የጦር ጀቶቻቸውን የሸሸጉላቸውን ኢሳያስን ምርጫቸው አድርገዋል። ዛሬም ኢሳያስ አፈወርቂ በጊዜያዊ መንበራቸው መቀመጫ ፖርት ሱዳን አልቡርሃን ተቀብሏቸዋል። ኢሳያስ ፖርት ሱዳን እንደደረሱም የሀገሪቱ ወታደራዊ መሪ የሆኑት ሌትናንት ጀነራል አብዱል ፈታህ አልቡርሃን ብቻ ሳይሆን ከፍተኛ የጦር መኮንኖች ጋር በመሆን ነው ደማቅ አቀባበል የጠበቃቸው። ከፕሬዝደንት ኢሳያስ ጋር በሚጓዙበት ወቅት የሱዳን የጦር መኮንኖች አንድ እጃቸውን ጨብጠው ወደ ላይ በማንሳትም የድል ምልክት ሲያሳዩ ተስተውሏል። ጀነራሉና ኢሳያስ አፈወርቂም በቀጠናዊና ወቅታዊ ጉዳዮች ላይ መምከራቸውን የተገለጸው ኢሳያስ የሱዳን ግዛታዊና ሉዓላዊ አንድነት ላይ ድጋፍ አለኝ በሚል ለጀነራሉ መናገራቸው የገለጸው ሻዕቢያት ዘላቂ ሰላም በሱዳን እስኪመጣ ድረስ ድጋፋችንን እንቀጥላለን ሲሉ ማንሳታቸውንም አክሏል። ጀነራል አልቡርሃን ደግሞ የኢሳያስ አፈወርቂን ድጋፍ ታሪካዊ ሲሉ ገልጸውታል። ሁለቱ ግለሰቦች የተገናኙት ጀነራል አብዱል ፈታህ አልቡርሃን የሚመሩት ወታደራዊ መንግስት የነ አሜሪካን የሰላም እቅድ እንደማይቀበል ከገለጸም ከቀናት በኋላ ነው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የህልውና ስጋቶቻችን ከውስጥም ከውጭም ተደቅነውብናል አሉ። ማህበሩ ደግሞ የታደሰ ወረደ አመራር ውድቀት ገጥሞታል፣ አዲስ መንግስትን በትግራይ መቋቋም አለበት ሲል ገልጿል። የጊዜያዊ አስተዳደሩ ፕሬዝዳንት በክልሉ ያንዣበበውን ጦርነት ለማስቀረት ሰራለሁ ይላሉ። የአስተዳደራቸው የሩብ ዓመት አፈጻጸም ግምገማ ማጠናቀቂያ ላይ ነው ይህንን የተናገሩት። የክልሉ የጸጥታ ሁኔታ ተለዋዋጭ ደረጃ ላይ ነው፣ በቀጥታም ይሁን በተዘዋዋሪ የክልሉን ህዝብ አደጋ ላይ ሊጥል የሚችልም ነው ሲሉም አንስቷል። የህልውና ስጋቶች ከውስጥም ከውጭም ነው የተከሰቱብን ሲሉም ነው የሚያክሉት። ስራ አጥነት፣ ሙስናና የጸጥታ ችግሮች ያሉብን ቢሆኑም ቀዳሚው ጉዳያችን ግን የተፈናቃዮችና ሉዓላዊ ግዛታችን ጉዳይ ነው በማለትም አስረድቷል። አሁን በክልሉ የጦርነት ደመና ያንዣበበ ስለመሆኑ ያረጋገጡት ጄኔራል ታደሰ ወረደም ወደ ሌላ ጦርነት እንዳይገባ ኃላፊነቱን ወስደን መስራት አለብን የሚለውንም አቅርበዋል። የአብይ አህመድ አስተዳደርንም ተመሳሳይ ኃላፊነት ወስዶ የፕሪቶሪያውን ስምምነት ለማስከበር እንዲሰራ ጠይቃለሁ ብለዋል። ይህ በእንዲህ እንዳለ ሌትናንት ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ ውድቀት አጋጥሞታል ሲል የትግራይ ዓለም አቀፍ የምሁራን ባለሙያዎች ስብስብ ወቅሷል። በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይን ከቀውስ ለማውጣትና የክልሉን ዘላቂ ጥቅሞችን ለማስከበር የተለዩ 10 ጉዳዮች ላይ አሁን በጀነራል ታደሰ ወረደ አመራር ተዘንግተው ክልሉ ለበለጠ አደጋና የጦርነት ስጋት ተዳርጓል ሲልም ይገልጻል። ባለፉት 8 ወራት ብቻ ግጭት ቀስቃሽ ንግግሮች መባባሳቸውና ይህም የፕሪቶሪያውን ስምምነት አደጋ ላይ እንደጣለውም የማህበሩ ሪፖርት ያብራራል። ከኤርትራ ጋር የተጀመረው ትብብር የትግራይን ዘላቂ ጥቅም አደጋ ላይ የሚጥል ከዛም አልፎ የትግራይን ህዝብ ለኤርትራ መንግስት ዳግም ጭፍጨፋ አሳልፎ የሚሰጥ ነው ሲልም ያስጠነቅቃል። የክልሉ ጊዜያዊ አስተዳደር ሁሉን አካታች በሆነ መልኩ እንደገና እንዲቋቋምና ወደ ህጋዊ መንግስት የሚያደርገው ሽግግር በነጻ ፍትሐዊና ግልጽ በሆነ ምርጫ እንዲመራ በማድረግ ረገድ የሚመለከታቸው አካላት ኃላፊነታቸውን ይወጡ የሚል ጥሪም አክሏል። ሊደረግ የነበረው ህዝባዊ ስብሰባ ብልጽግና አዳራሽ እንደከለከለው ፓርቲው ገለጸም። ይህን ክልከላ ያደረገው የወይዘሮ አዳነች አቤቤ አስተዳደር ነው ተብሏል። በሀገሪቱ ሰላማዊ የተቃውሞ አውዶች እየተዘጉ የጦር መሳሪያ ትግሎች ከተስፋፉ አመታት አልፏል። አንዳንድ በሰላማዊ የተቃውሞ የፖለቲካ እንቅስቃሴ ለመሳተፍ ጥረት የሚያደርጉ አካላትም የሚንቀሳቀሱበት መድረክ የተዘጋ ስለመሆኑ ደጋግመው የገለጹት ጉዳይ ነው። ከሰሞኑ ኢህአፓ ለህዳር 27 ታላቅ ህዝባዊ ስብሰባ መጥራቱን አሳውቆ ነበር። ፓርቲው ይህንን ታላቅ ሲል የጠራውን ስብሰባ በብሔራዊ ቲያትር አዳራሽ እንደሚያካሄድ ባለፉት ተከታታይ ቀናት ሲያስተዋውቅም ሰንብቷል። ስብሰባውን ለማድረግም የብሔራዊ የምርጫ ቦርድ የድጋፍ ደብዳቤ እንዲጽፍለት ጠይቆ ቦርዱም ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት በጻፈው ደብዳቤም ፓርቲው ከቦርዱ ህጋዊ እውቅና አግኝቶ የሚንቀሳቀስ መሆኑ ታውቆ በህጉ መሰረት ተገቢው ትብብር እንዲደረግለት መጠቆሙ አይዘነጋም። ይሁንና የወይዘሮ አዳነች አቤቤ አስተዳደር ፓርቲው ለሚያደርገውና ታላቅ ህዝባዊ ስብሰባ ላለው ጉዳይ አዳራሽን እንደከለከለው ኢህአፓ ለአዲስ ማለዳ ገልጿል። ይህ ክልከላ ግን የተነገረው በቃል ደረጃ ብቻ ስለመሆኑም አሳውቋል። የፓርቲው ፕሬዝዳንት ስብሰባውን ለማካሄድ አስተዳድሩ እንቅፋት እየፈጠረ ቢሆንም አዳራሹን ለማግኘት ከብልጽግናው የፌደራል መንግስት ጋር እየተነጋገርን ነው ይላሉ። ህዝብ የሚጠቀምበትን አዳራሽ አለመስጠት የፖለቲካ ምህዳሩን መዝጋት ነው ሲሉም አስጠንቅቀዋል። በዞኑ የትራንስፖርት እንቅስቃሴ ዝግ ሆነም። ይህ የተደረገው በማርበርግ ቫይረስ ምክንያት ነው። በጅንካ ተከስቶ ለሰዎች ሞት ምክንያት የሆነውን የማርበርግ ቫይረስ ስርጭትን ለመቆጣጠር የበሽታው